በህይወትህ ተቀባይነት የማጣት ስሜት ይሰማሃል? ሰዎች ያለ ምክንያት እየገፉ ነው? እንደዛ ከሆነ ይህ ቪዲዮ ላንተ ነው። ርካሽ አትሁን። ማንም በህይወትህ ልክ ዋጋ አይተምንልህ። አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች ያንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የህይወትን ዋጋ ከፍ ማድረግ ከፈለግ ሚስጥሩ ያለው አንተ ጋር ነው። ወንድሜ የህይወትን ዋጋ አውቅ። የህይወትን ዋጋ ካወቅክም በኋላ በሚመጥን የህይወት ይዘት ልክ ኑር። አንተ ያላከበርከውን ማንነት ማንም አያከብርልህ። ባለቤቱ የናቀውን ማንም አያከብረውም አይደል የሚባለው? አንድ ጥያቄ ልጠይቅ። አንተ ለራስህ ስንት ነህ? ምን ያህል ነኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለህይወትህ ዋጋ እንዲሰጡና እንዲያከብሩ ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅክም በኋላ በሚመጥን የህይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ፣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያህል ነው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችንን ስንንቅ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የትም መሄጃ እንደሌለው ሰው ሆነን ከቀረብን ሰዎች እንደ ተራና የትም መሄጃ እንደሌለው ሰው ያስተናግዱናል። የራስን ዋጋ ከሰጠ በተመንከው ዋጋ ልክ ይቀበለዋል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያ አትሁን። ባልጠሩ ስፍራ አቤት ብለህ አትሂድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለውት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን? ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱቡ አይችሉም። ከአንተ ፍቃድ ውጪ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብህ ክፍተት በረን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙም መብቱም አለ። ዋጋህን እንዳለ ማመን አለ። አንተ ከማንም አታንስም። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብርሃል፣ ያስንቃል። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደው ዝቅ የምታደርገውም አንተው ራስህ ነህ። አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው አዎ አታስፈልግም፣ ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራክስ። ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስላል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሄድ ስሉ ወዴት ከሆነ መልስህ አትጠራጠር። ያንተም ዕጣ ፈንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልጋል፣ ሁሉም ያከብርሃል። ዋጋ በደንብ ይሰማቸዋል። በመኖርህ ከእነርሱ ጋር በመብዛት ያጣውን ዋጋ ርቀህ ስትሄድ አጥብቀህ ታገኘዋለህ። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል። ማንም ከመብዛት የተነሳ እንዲሰለቻቸው አታድርግ። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ እንዲናገር አትፍቀድ። አሸርዳጅ አድርባይ አትሁን። ራስን ውደደው፣ ተቀበለው። ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስታውስ።
ክብር የሁሉም ሰው ፍላጎት ጥማትም ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ብዙ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን፣ አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ርካሽ አትሁን። ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ርካሽ አትሁን በሚል ትምህርት ያዘጋጀሁላችሁ ይህን ይመስላል። በቀጣይ በምን ቪዲዮ እንድሰራላችሁ እንደምትፈልጉ በኮሜንት ሴክሽን ላይ ግለጹልኝ። ይህን ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሁኑ።